ማለት የፈለኩት ዝምታ ደስ ይላል። ኩራቱ ወንድነትን ያሳያል። ከዚህ በላይ እንዴት ይቅርታ አልጠይቅም? Okay, darling, I'm just living. ኧረ አንተ ተደውሎ አንግባ ባክ ስትሪት ሰርቶ ነው ወጣ ደግሞ ካገኘን ደግሞ አይፈታም። ያማል እንዴ? የሱ ክላስ ከተደወለ ቆየኩ። አሁን የተደወለው የግቡ ነው። እርግጠኛ ነህ? አዎ እርግጠኛ ነኝ። ቆይ አንተ እስከ መቼ ነው ስትሪት ክላስ የምትቀጣው? እኔ እኮ ችግሬ ከክላሱ አይደለም። በቃ የቲቸር ንጉሴ ነቆራ አይመቸኝ። አንተን የተለየ ነገር ምን አለ? ይሄ አፍላ ፍቅር ልብና ይዞ የሚጫወቱት ከባድ ቁማር ነው የሚለው ነገር ምንም አይነፋኝም። ታዲያ ይሄ እኮ የግል አስተሳሰቡ ቢሆንም እንዴ እሱ የራሱን ላይፍ ቅርጥፍ ተፋርጎ ከበላ በኋላ እኔን ላይፍ ሊጮትበት ነው እንዴ? እኔ ግን ቲቸር ንጉሴ የሌለ ነው የሚመቸኝ። ደግሞ መስሚያው ድፍን ነው። አንተ ምን አለበት ደግሞ ይኸውልህ ሰሞኑን እኛ ሰፈር ያለችው አልጋነሽ ፒምቢጋ አይጠፋም። እሱን ተውና አሁን እንዴት አድርጌ ከሰብሊ ጋር ፒስ እንደመፈጠር ብቻ እስቲ ንገረኝ። ጆኒ ሙት በጣም እኮ ነው የምታስገርመው። ለምን ነው ማስገርመው? ከሰብሊ ጋር ያለ ነገር ነው። አንተ እኮ ፍምስና ብቻ ይበቃል። የትኛውም ሴት ትከተላለች። ሰብሊ እኮ ትለያለች። ምን ሆነ የሚለየው? ሁሉ ነገሯ በቃ የሆነች ፍቅር ነገር እኮ ነች። እኔ ግን ዝም ብለህ እየተጃጃልክ እንዳለ ነው የሚሰማኝ። ትንሽ ብትኮራባትና ብትተዋት ራሷ ፈልጋ ትመጣለች። ስለምወዳት እንደዛ ማድረግ አልችልም። እኔ ምን አገባኝ? ግን ይኸውልህ ራስን እያዋረድክ እንዳለ ነው የሚሰማኝ። እሱማ ልክ ነህ፣ ግን ያው የሰብልዬ ነገር እኮ ነው ቢኝ። ስለምወዳት እንደዛ ማድረግ አልችልም። ግን ራስን እያዋረድክ ነው። እሱማ ልክ ነህ፣ ግን ያው የሰብልዬ ነገር ሆኖብኝ እኮ። በአካባቢ በልተነስና እንሂድ።